ዋንጫው ከሲዳማ ቡና ተነጥቋል። ወላይታ ድቻ ኢትዮጵያን በመወከል በአፍሪካ ኮንፌዴሬሽን ዋንጫ ማጣሪያ ተሳታፊ ይሆናል። ፌዴሬሽኑ የኢትዮጵያ እግር ኳስ ፌዴሬሽን የሥራ አስፈጻሚ ኮሚቴ አባላት ባካሄደው ስብሰባ ላይ የይግባኝ ሰሚ ኮሚቴው የተለያዩ ውሳኔዎችን አስተላልፏል። ይግባኝ ሰሚ ኮሚቴው መቻል ስፖርት ክለብ፣ ሐዋሳ ከተማና ሲዳማ ቡና ሕጉን ጥሰዋል ብለዋል። ምን ውሳኔ ተላለፈ? በዕቅድ ላይ የነበሩ ተጫዋቾች አሰልፈው የተጫወቱባቸው መርሃ ግብሮች በፎርፌ ተሸናፊ እንዲሆኑ። የሲዳማ ቡና በዕቅድ ላይ የነበሩ ተጫዋቾችን አሰልፎ ያገኘው የኢትዮጵያ ዋንጫ ለወላይታ ድቻ እንዲሰጥ። ወላይታ ድቻ ኢትዮጵያን በመወከል በአፍሪካ ኮንፌዴሬሽን ዋንጫ ማጣሪያ ተሳታፊ ይሆናል። በ2017 የውድድር ዘመን በፕሪሚየር ሊጉ የነበሩ ክለቦች በሊጉ እንዲቆዩ። መቀለ ሰባ እንደርታ፣ አዳማ ከተማ፣ ወልዋሎ ዓዲግራት ዩኒቨርሲቲ፣ ስሁል ሽረ። የ2018 የኢትዮጵያ ፕሪሚየር ሊግ በ20 ክለቦች መካከል እንዲካሄድ ውሳኔ ተሰጥቷል። ቪዲዮውን በቀጥታ ይመልከቱ፣ ሰብስክራይብ ያድርጉ፣ ላይክ ያድርጉ፣ አስተያየት ይስጡ፣ ወዳጆቻችሁ ጋር ያጋሩ። አብራችሁን ስለቆያችሁ እናመሰግናለን።